በጉልበት በለኛ አንቺ በቃ ነው እንዴ ደገም ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ እንዴ ሳር ውስጥ አጠፋ አንቺ ሳር ውስጥ አጠፊማ በጉልበት ነው ፌንዳ ተከባለ ምንድነው ሳር ውስጥ አይደለም ደህና ነው እንቁራሪ ሳር ውስጥ ነበር እኔ ያየው እንቁራሪ ሳሬንጅ ነው መስለዛ አድዋ ነው የምንገኘው። እንግዲህ አድዋ አባቶቻችን ለኛ መስዋዕት ሆነው እዚህ አድርሰውናል። እኛ ወጣቶች ደግሞ አረንጓዴ አሻራ በመጣል አገራችን ውብ በማድረግ ለወጣቶች ለታዳጊዎች ማስረከብ አለብንና የአባቶቻችን ገድል እኛ ደግሞ አገራችን ውብ በማድረግ እንወጣ እላለሁ። እስቲ እንፈራ በቅዬ በቀሉ ቀንሽ ደረሰ በቀሉ ተቀበያ በቀሉ ተቀበያ እንጂ ትንሽ ሰፋ ቢል ሲዶን ቀብሮ ነበር ላይ ሆነን እንግዲህ አሻራ እየጣልን ነው። ጄኒ ስልካል ተክለናል። የኔ አይተን የሆነ ቦታ አቮካዶ ነው የአቮካዶ ተክል እዚሁ እንጦጦ አሻራ ጥለናል። እኔ በየወሩ በየአመቱ የተከታተልኩ ጠይቃታለሁ፣ አያታለሁ። ጃዝሚን ብያታለሁ። እንግዲህ ጃዝሚን እንግዲህ አሻራ እየጣልን ነው እንደ ሁላችንም እንደ ሁሉም ኢትዮጵያውያን ማለት ነው። ያው ግሪን ሌጋሲን ለወጣቶች በስፖርቱ መተናል። ይሄ ደግሞ ማስተማር አለብን፣ ያስፈልገናል። ደግሞ ግዴታ ከስፖርት ጋር ይሄዳል፣ ግዴታ ከጤና ጋር ይሄዳል፣ ከወልነስ ጋር ይሄዳል። ስለዚህ ማማን ኢትዮጵያን የዓለም ሳምባ ማድረግ አለብን። ነችም ሞር ደግሞ እናደርጋለን። ወይኔ አዳዳግ ችጋራም የሆነ ሰውዬ በቀሉ እዚህ አካባቢ ምን አባቱ ይሰራል? ይሄ በቀሉ ችጋራ የት አለ? ይሄ ጠናያም ልጅ የት አለ? አዎ ለዘመን ውጣ በለ የት አለ? ተረጋጋ። እንግዲህ እንደምትወት ነው ፍልሚያው ተፋብሞ ሴዶ ወይስ ጆን እንግዲህ እኛ በዛ በጣም እግዚአብሔርን ኔቨንን ተገላገልን ስንል ደግሞ ያንተን ጩኸት እንስማ። ኧረ በኢየሱስ ስም ድብድብ ነው አይደለ? በቃ ዝም ብለህ ትሬኒንግን አሰራም እንዴ? ድምፅን አጥፍተህ ምን ፍጠር ነው የምትልልኛ? እናቴ ስትወልደኝ ራሱ እንደዚህ አላማጠችም እኮ። ወይስ ጆሮ ግንድህን ብሎ ሲጥልህ እንዴት መጮህ እንዳለብህ እየተለማመድክ ነው? ግራ ጋባህን እኮ። ሌላኛው ኤምኤም ላይ መፈናከት ተካተተ እንዴ? ምን እሺ ነው?
የሰውዬ ማናጀር የለውም እንዴ? ቲም ምናምን የለውም ወይ? ዝም ብሎ ቆሞ መቅረጽ ብቻ ነው? ሰው ለመገዳደል ስንት ገጀራ ቆንጨራ ይዞ ሰፈር ውስጥ ይፈላለግ የለ እንዴ? ምን እሺ ነው እናንተ 15 ደቂቃ ለመተቃቀፍ እንደዚህ ሀገሪቷን በአንድ እግር ማቆም ነውር አይደል እንዴ? እኔ ቁልቋል በልቼ ራሱ ባራ እንደዚህ አይነት ድምጽ አላወጣም። ወይ ይሰረዝና ፋይቱ በቃ ወደ ጦር ግንባር ይላኩ። ለእንደዚህ አይነት ነገር ፋሽኔት ከሆናችሁ ሁለታችሁ ወይ ተፋቱን፣ በቃ ቶሎ ተደባደቡና ሰላም ስጡን። በጣም መሳቀቅበት ከጆኒ ሰይዶን እግሩ ሰብሯለው የሚለው ነገር እውነት እግሩ የሚሰብር ይመስላል። በጣም ኢዚ እግር መስበር ስታስፈሩ ግን በጣም ኢዚ ነው። ያ አይ ኖ ኢትስ ዳትስ ራይት። የኔ ማናጀር ራሱ ያውቀዋል። ኦኬ ላይክ አሳይቼዋለሁ ላይክ ሃው ቱ ብሬክ እግር ሶፊያ አሳይቼሃለሁ። ያ በጣም ኢዚ ከምታስቢው በላይ ኢዚ ነው እግር መስበር። እግር ብቻ ሳይሆን አርም ባር ብዙ ነገሮች አሉ። እጅም መስበር በጣም ቀላል ነገር ነው። ሰው ያንን ዲፌንስ በደንብ መማር ሱሪ ያለሽ ነው አሳይሽ ነበር። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱ እንደምትለው። በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፔ ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። ዋይ ቢኮዝ አም ሶ ፕሮፌሽናል ማለት ነው። አስረግጬ ነው የምነግራችሁ፣ አዘጋጆቹ ህዝቡም ማለት ነው። ያ ነው። ባክግራውንድ ምን ይመስላል? የማርሻል አርት መጀመሪያ ኢንተርናሽናል ቴኳንዶ ነው። 20 ዓመት ማርሻል አርት ውስጥ አለው። ከዛ በኋላ ግን ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ እኔ።